በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ የማህበረ ሰማዕታት ኮሚቴዎች፣ አድሚኖች፣ ምእመናንና ምእመናት ይህንን ድምጽ የምትሰሙ ክርስቶሳውያን ሁላችሁም እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በኃጢአት በጨረሰነው ዕድሜያችን ላይ ይህችን ቀን ለንስሐ ጨምረው በጽዮን አደባባይ አንደበታችንን ለምስጋና ከፍተው አምላካችን አባታችን ብለን እንድናመሰግነው እየረዳን የቅዱሳን አባት መድኃኔዓለም ክርስቶስ በፈጠረው ፍጥረት ሁሉ የተመሰገነ ይሁን። እግዚአብሔርን ያየነባት የሐዲስ ኪዳን መስታወታችን እናታችን እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁን። እንኳን ለዛሬው ቀን በሰላም በሳናይ አደረሳችሁ አደረሰን። ለጥቂት ደቂቃ እንደ ልዑል አምላካችን ፈቃድ የምንማማርበት ልበ አምላክ ቅዱስ ዳዊት በዘመረው በመዝሙር 14 ከቁጥር 1 ላይ እንደሚል ቃል ታገኛላችሁ። ይት ወንድሞቼ ርዕሱን የወሰድነው ልበ አምላክ ቅዱስ ዳዊት በዚች በመዝሙር 14 ከቁጥር 1 ላይ የዘመረውን በማንሳት ነው። ቃሉም ምንድነው የሚለው? በተቀደሰውም ተራራ ማን ይኖራል? ይህንን ቃል የተናገረው ይህንን ቃል በቃሉ መሰረት የዘመረው ልበ አምላክ ቅዱስ ዳዊት ነው። በተቀደሰውም ተራራ ማን ይኖራል አለ። ልበ አምላክ ቅዱስ ዳዊት ማለት ሄሮይ ማለት ነው። እረኛ የበጎች እረኛ ሆኖ ሳለ እግዚአብሔር ደግሞ ከተለያየ ቦታ ሰውን ይመርጣልና ነገዱን አያይም። አምላካችን ሊያነሳ ከፈለገ ዘሩን አያይም፣ ቋንቋውን አያይም። የተለያየው ነገሮች ፊዚካል አፕራንስ በሆኑ ሰዎች በሚደነቁ ነገሮች እግዚአብሔር አይሄድም። ልበ አምላክ ዳዊት የእሴይን በጎች ሲጠብቅ ከነበረበት እግዚአብሔር መርጠው ለቤቱ ብለው ልበ አምላክ ተብለው ሄሮይ ተብለው ንጉስ ተብለው ካህን ተብለው በተለያየው ዘርፍ እንዲጠራ የመረጠው እግዚአብሔር አምላካችን ነው። ወንድሞቼ በእውነት ቅዱሳን የሰበሰበው አምላክ እኛንም ከክፉ ነገር ሁሉ ይሰብስብልን። በቃሉ ላይ የምናገኘው በተቀደሰውም ተራራ ማን ይኖራል የሚል ነው። ይሄ በጥያቄ መልክ ነው ለአምላካችን ጥያቄ ሲያቀርብ የነበረው። ከላይ ከቁጥር 1 ላይ ስትመለከቱ አቤቱ በድንኳኔ ውስጥ ማን ያድራል? ጥያቄ ምልክት። እንደገናም ደግሞ በተቀደሰውም ተራራ ማን ይኖራል ብለው ይህንን መልስ እሱ ስለፈለገ ይሄ ነገር ስለቆረቆረ ይህንን ነገር በአእምሮ ላይ እየተመላለሰ ሲቸገረው ልበ አምላክ ቅዱስ ዳዊት አምላካችንን ጠየቀ። ወንድሞቼ ዛሬ ብዙ ነገር ሲጨንቀን፣ ዛሬ ብዙ መከራ ውስጥ ሆነን፣ ዛሬ ብዙ ዘመድና ቤተሰብ ጥለን ተሰደን ወይም ባልንበት በተለያየ ቦታ ላይ ሆነን ቤተሰብ በማይደርስበት ቦታ ላይ ሆነን የተለያዩ ነገሮች ጥያቄ ለአምላካችን እናቀርባለን። አባታችን ከመሆኑ የተነሳ የተኛውንም ለየተኛውም ለከበደው ነገር መልስ የሚመልስ አምላክ ከመሆኑ የተነሳ ለአምላካችን በቅዳሴ በዝማሬ በጸሎት በተለያየ ሁኔታ ጥያቄ የልባችንን ነገር ለአምላካችን እናቀርባለን። ወንድሞቼ ይህንን ጥያቄ ልበ አምላክ ቅዱስ ዳዊት ለማን ጠየቀ? ለአምላካችን ለልዑል እግዚአብሔር። ምንድነው አለው? በተቀደሰውም ተራራ ማን ይኖራል? ስለ ጽድቅ ነው እየጠየቀ ያለው። በተራራ ላይ የሚኖረው ማን ነው? ከፍ ባለ ቦታ ላይ መኖር የሚችለው ማን ነው እያለ ስለ መልካም በሆነ ስለ መንግስት ሰማይ ነው እያወራለው። ወንድሞቼ የተቀደሰ ልዩ ቦታ ላይ
ንጹህ ቦታ ላይ ማደር የሚችለው መኖር የሚችለው በህብረት ከቅዱሳን ጋር መግባት የሚችለው የተኛ አይነት ሰው እንደሆነ ማወቅ ስለፈለገ ይህንን ጥያቄ ተናገረ። አቤቱ በድንኳኔ ውስጥ ማን ያድራል አለ። በዘመነ ሙሴ በድንኳን እየደኮኑ ድንኳን እየተከሉ እግዚአብሔርን ያመልኩ ነበረ። በዘመነ ሶሎሞን ጊዜ ደግሞ ቤተ መቅደስ ተሰርተው በቤተ መቅደስ ያመልኩ ነበር። በዘሩባቤል ላይ ታነጸ። ከዛም ደግሞ በአዲስ ኪዳን ክርስቶስ ስጋ ማርያምን ከለበሰ በኋላ በቤተ ክርስቲያን ክርስቶስን ሁላችንም እናመልካለን። ቤተ ክርስቲያን ከክርስቶስ የመጣ ስም ሲሆን ክርስቶስን የምናመልክበት የተለየ የተቀደሰ ንጹህ የሆነ በንጹህ አእምሮ እግዚአብሔርን የምናመልክበት ቅዱስ ቦታ ነው። ወንድሞቼ ልበ አምላክ ዳዊት ይህንን በምድራዊ ነገር አድርጎ ቢጠይቅም እንኳ ፍጻሜው በመንግስት የሚኖረው ምን አይነት ሰዎች ናቸው? አንተ በምታስቀምጥበት ቦታ ላይ የሚኖረው ሰዎች ምን አይነት ሰዎች ናቸው? ይህንን መልስ ለማወቅ ስል እሱ ጠየቀ እንጂ ፍጻሜት ወንድሞቼ የዚህ የቃሉ ለኛ ለሁላችንም ነው። በተቀደሰውም ተራራ የሚኖረው ማን ነው? በተቀደሰውም ተራራ ማን ይኖራል እያለ ሲጠይቅ መልሱን ስለፈለጋ ነው። መልሱን የሚያገኘው ደግሞ አንድ የሆነ የዓለማት ገዢ የጌቶች ጌታ የቅዱሳን ቅዱስ የሆነ አምላካችን እኔ ቅዱስ ነኝ እናንተም ቅዱሳን ይሁኑ ብሎ የተናገረ አምላካችን መልሱን እስከሚሰጥ ለአምላካችን ይህንን ጥያቄ ጠየቀ። ዛሬ በአእምሮአችን ላይ የሚመላለስ የተለያየው ጥያቄ ሊኖርብን ይችላል። ዛሬ በተለያየ ሁኔታ በጥያቄ ውስጥ የገባን ሰዎች ልንኖር እንችላለን። እኛ ስንናገር የማይረሳ አምላካችን እግዚአብሔር፣ እኛ ስንጠይቅ መልሱን የሚመልስ አምላክ፣ እኛ ስንርብ የሚያጠግብ አምላክ፣ እኛ ስንጠማ የሚያጠጣን አምላክ፣ እኛ ስናዝን የሚያስቀን አምላክ፣ የሚያስደስተን አምላክ እሱን እንጠይቀው። እህት ወንድሞቼ ሁሉ ጊዜ ከጠየቃችሁ መልስ ታገኛላችሁ። ከዛም በኋላ አምላካችን ለልበ አምላክ ለቅዱስ ዳዊት መልስ ሲሰጥ እናያለን። በመጀመሪያ ላይ በቅንነት የሚሄድ ጽድቅንም የሚያደርግ አለ። እህት ወንድሞቼ በተቀደሰውም ተራራ ማን ይኖራል ብለው ልበ አምላክ ዳዊት ለአምላካችን በጥያቄ መልክ ሲያቀርበው አምላካችን ምንድነው አለው? በቅንነት የሚሄድ አለ። መልካም የሚያደርግ ከክፉ የሚሸሽ እግዚአብሔርን ሁሉ ጊዜ በልቡ በአእምሮ የሚያመላልስ የሚያስብ ሰው ያም ሰው ጽድቅንም የሚያደርግ ከመሆኑ የተነሳ ጽድቅን የሚያደርግ ሰው በቅንነት የሚሄድ ሰው አለ። እህት ወንድሞቼ ከዛም በሁለተኛ ላይ በልቡም እውነትን የሚናገር አለ። አንዳንድ ሰዎች ታያላችሁ ልባቸው የሚናገር ሌላ አፋቸው የተለየ ነገር ይናገራል። እንዲህ አይነት ሰው አይደለም። ልቡ ላይ ያለውን ያሰበውን በእስትንፋስነት በቃልነት የሚናገር እውነትን የሚናገር ልቡ ላይ ሐሰትን ይዘው በአፉ ሌላ ነገር የሚናገር ሳይሆን በልቡ የያዘውን እውነቱን በጽድቅ መንገድ የሚገልጥ የሚናገር እሱ በተቀደሰ እሱ ከፍ ባለ ቦታ እሱ በተለየ ቦታ ላይ የሚገባው የሚኖረው የሚከብረው እሱ ነው እያላለሁ። በእውነት አምላካችን ሁላችንም እንዲህ አይነት ቦታ ላይ ሁላችንም ይሰብስብልን እህት ወንድሞቼ። ከዛም በኋላ በሶስተኛ ላይ ምንድነው አለው? በባልንጀራው ላይ ክፋትን የማያደርግ አለ። እህት ወንድሞቼ ለጓደኛው ክፋቱን የማያስብ ይህ በብሉይ ኪዳንም በአዲስ ኪዳንም ተጽፏል። በአስርቱ ቃላት ላይ ክርስቶስ ለሙሴ ሕጉን ሲሰጥ ይህን አስቀምጧል። የባልንጀራህን ንብረት፣ ሀብት፣ ሚስት አትመኝ ተብሎ ተጽፏል። እህት ወንድሞቼ ይህንንም ጌታችን አምላካችን በእውነት በአዲስ ኪዳን ላይም ሲናገር ስለ ባልንጀራው አጥብቆ ይናገራል። አንድ ሕግ አዋቂ ይላል በሉቃስ ወንጌል 10:29 ላይ እህት ወንድሞቼ አንድ ሕግ አዋቂ ጌታችንን አምላካችንን መድኃኒታችን ኢየሱስ ክርስቶስን ሊፈትን ስል ሊያቅ አይደለም፣ ሊማር አይደለም፣ ወደ ጽድቅ መንገድ ሊሄድ አይደለም።
ምን ለማድረግ ሊፈትን ስል ወደ ክርስቶስ መጣና የዘላለም ሕይወት ለማድረግ ምን ላድርግ ብሎ ጠየቀው። በኦሪት ምን ተብሏል? ጌታችንም እንዲህ አለ፣ በኦሪት ምን ተብሏል? አንተስ ምንስ ታነባለህ አለው። ከዛም በኋላ በኦሪት የተባለውን እሱ የሚያውቀውን ይህ የሕግ አዋቂ ለመፈተን የቀረበው ምንድነው አለው? በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ እግዚአብሔርን ውደድ እንዲሁም ባልንጀራህን ውደድ ተብሎ ተጽፏል አለ። እንግዳውስ መልካም መልሳል፣ እንዲህ አድርግ አለ። ከዛም በኋላ ይህ የሕግ አዋቂ ባልንጀራውን ሊያንቋሽሽ ሲል፣ ባልንጀራውን ሊጥል ሲል፣ ባልንጀራውን ስለማይፈልግ ምን ብሎ ጠየቀ? ባልንጀራውስ ማን ነው አለ። ይህ ወንድሞቼ ልበ አምላክ ቅዱስ ዳዊት ምንድነው አለው? በባልንጀራው ላይ ክፋትን የማያደርግ አለ። ይህ የሕግ አዋቂ በሉቃስ ወንጌል ላይ ቅድም ያየነው ራሱን ከፍ ለማድረግ ነው። ባልንጀራውን ዝቅ ለማድረግ ሲፈልግ ባልንጀራውስ ማን ነው ብሎ ሲናገር ጌታችን አምላካችን በብዙ ሁኔታ ስለ ባልንጀራው አስረዳው። አንድ ሰው ከኢየሩሳሌም ወደ ሌላ ቦታ ወደ ኢያሪኮ ይሄን ነበረ። በዛ ታሪኩ ሰፊ ነው። አጠር አድርጌ ነው የምነግራችሁ። ወደ ኢያሪኮ ይሄን ነበረ። ከኢየሩሳሌም ወደ ኢያሪኮ ይሄን ነበር። በዛ መሐልም ሲሄድ ሽፍቶቹ አገኝተው ይህንን ሰው ደበደቡ። ከደበደቡም በኋላ ይህ የተደበደበው ሰው ቆሰለ፣ አዘነ፣ ተከዘ፣ ክፉም አገኘው። ይህ ሰው አካሄዱን መልካም አላደረገም። ወንድሞቼ ኢየሩሳሌም ቅጥሩ የታጠረች እግዚአብሔር የሚመለክበት ቦታ፣ ሰላም የሰፈነባት፣ አምልኮተ እግዚአብሔርን የሚያመልኩባት ምድር ናት። እሱ ደግሞ ወደ ኢያሪኮ ይሄዳለው፣ ቅጥሩ የፈረሰባት፣ እግዚአብሔር የማይመለክበት፣ ሰላም የሌለበት፣ ኢያሪኮ የፈረሰበት ቦታ ነው ይሄዳለው። ይህንንም ምሳሌ ከተናገረ በኋላ ሽፍታው ያንን ሰው ደበደቡት፣ ገረፉት። እሱም ደግሞ ቆሰለ፣ አዘነ፣ ወደቀ። ከዛም በኋላ ካህን መጣ። ሊያድነው አልቻለም። ይህንን የተገረፈውን አለፈ። ሌዋዊም መጣ፣ አለፈ፣ ሊያድነው አልቻለም። ደጉ ሰምራዊ የሆነ ሰው መጣና አነሳው። ይህንን ሰው አንስተውም በቁስሉ ላይ ዘይቱን የሚያስፈልገውን ቶሎ ሊድን የሚችለውን ነገሮች አድርገው ከዛም ላይ ደግሞ በአህያ ላይ ጭነው ወደ አንድ ቤት ወስደው ከዚህ የበለጠውን 2 ዲናር ከፍለው ከዚህ የበለጠውን ሲመለስ ይከፍላሉ፣ ይህንን ጠብቅ እስከሚፈወስ ድረስ ብሎ ሄደ። ከሶስቱ አለ ከካህኑ ከሌዋዊውና ከደጉ ሳምራዊ ባልንጀራው የሆነው ማን ነው ስለው መልካም ያደረገለት አለ። ከዛም በኋላ አንተም እንደሱ አድርጋለህ። ይህ ወንድሞቼ በእውነት ባልንጀራው ሲወድቅ፣ ባልንጀራው ሲታመም፣ ባልንጀራው ወደ ክፉ ሲሄድ፣ ባልንጀራው ወደ ኃጢአት መንደር ላይ ሲጓዝ አይተን ዝም ማለት አያስፈልገንም። ይህ ወንድሞቼ የባልንጀራውን ንብረት፣ የባልንጀራውን ሀብት፣ የባልንጀራውን ምስት፣ የባልንጀራውን የተለያዩ ነገሮችን መመኛት አያስፈልገንም። ባልንጀራውን መጠበቅ ያስፈልገናል። በባልንጀራ ክፉን ማድረግ አያስፈልገንም። ይህ ወንድሞቼ እንደ ደጉ ሳምራዊ የተባለው ክርስቶስ ነው። ወደቀ የተባለው አዳም ነው። ያነሳው ክርስቶስ ነው። ይህ ወንድሞቼ ስለዚህ ሁላችንም አንድ ባልንጀራ ቢወድቅ የባልንጀራውን ውድቀት እያየን መሄድ አያስፈልገንም። ይልቁንስ ይህንን የወደቀውን፣ ይልቁንስ ይህንን ከቤተ ክርስቲያን የወጣውን፣ ይልቁንስ ከቅድስት የሆነችው ተራራ የወረደውን፣ ይልቁንስ የእግዚአብሔርን ቃል ከመስማት ወደ ሌላ የሄደውን በፍቅርና በትህትና መመለስ ያስፈልገናል። ይህ ወንድሞቼ በእውነት ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ልበ አምላክ ዳዊት ይህንን ነው የተናገረ ያለው። ልዑል አምላካችን ዳዊትንም የፈጠረ ሥጋ ማርያምን የለበሰ እኔና እናንተን በአምሳሉ የፈጠረው ሊያድን የመጣው ይህንን ቃል ነው የተናገረው።
የባልንጀራው ሲወድቅ አይተህ አትለፍ፣ አንሳው፣ በርታ በል። ዛሬ እሱ ቢወድቀው ነገ ደግሞ ለተራንተን ያነሳዋል። ቢታልፈው ምናልባት ለተራንተም ስትወድቅ የሚያነሳል ሰው ላታገኝ ትችላለህ። የወደቀውን አንተ አይተህ አትለፍ። የተራበውን ሰው አይተህ አትለፍ። የተጠማውን ሰው አይተህ አትለፍ። የተራቆተውን ሰው አይተህ አትለፍ። የቦዘነውን ሰው አይተህ አትለፍ። ባልንጀራ ማለት ወንድሞቼ ይህ ነው። መልካም የሚያደርግ እሱ ወደ ተቀደሰ ተራራ የሚገባው የሚወጣው እሱ ነው ብሎ ጌታችን አምላካችን ሌላ አምላካችን ለልበ አምላክ ቅዱስ ዳዊት ከላይ በጥያቄ መልክ በተቀደሰው ተራራ ማን ይኖራል ብሎ ነው የጠየቀው። አምላካችን ምንድነው አለው? በባልንጀራው ላይ ክፋትን የማያደርግ። ይህ ወንድሞቼ በባልንጀራ ላይ ክፋትን ማድረግ የለብንም። የባልንጀራውን ውድቀት መመኛት አያስፈልገንም። እንዲህ ካሰበን መንግስተ ሰማያትን አንገባም ማለት ነው። ይህ ወንድሞቼ ወደ ተቀደሰ ቦታ ልዩ በሆነ ቦታ ወደ ተራራ ከፍ ባለ ቦታ ተራራን ማንም ከሩቅ ሊያይ ይችላል። ይህ ወንድሞቼ በመንግስተ ሰማያት የተመሰለችው ይቺ ተራራ መንግስተ ሰማያት ናት። ወደዛ ሊወጣ የሚችለው በባልንጀራ ላይ ክፋትን ወይም ክፉን ነገር የማያደርግ ነው። ከዛም በኋላ ምንድነው አለው? ዘመዶቹንም የማያሳድብ አለ። ይህ ወንድሞቼ ዘመዶቹን የማያሳድብ በሱ ምክንያት በልጁ ምክንያት ቤተሰብ የማይወቀስ ዘመዶቹን ቤተሰቡን ወንድሙን እህቱን የማያሳድብ እሱ ወደ ተራራ የሚወጣው እንዲህ አይነት ሰው ነው። ይህ ወንድሞቼ ማሰብ ያስፈልገናል። ምን አይነት ሰው ነው በዚህ በተራራ በተቀደሰው ተራራ ላይ ይኖራል ብላችሁ እናንተም ምናልባት ሁሉ ጊዜ የእናንተም ጥያቄ ሊሆንባችሁ ይችላል። ይህንን ማወቅ ያስፈልገናል። ይህ ወንድሞቼ ልበ አምላክ ቅዱስ ዳዊት በጢሞቴዎስ ሰዎች ወደ ጢሞቴዎስ ሰዎች 3:1 ላይ ሲናገር እንዲህ አይነት ነገር ታገኛላችሁ። ይሁት ወንድሞቼ ይህንን ቃል ሁለተኛይቱ ወደ ጢሞቴዎስ ሰዎች ምዕራፍ 3 ከቁጥር 1 ላይ በኋለኛ ዘመን ስለሚደርሰው ክፉ ነገር ግን በኋላ ዘመን ክፉ ጊዜ እንደሚመጣ ይህን ይወቅ። ሰዎች ራሳቸውን የሚወዱ ገንዘብንም የሚወዱ ቀባጣሪዎች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ። አስቡ። ልበ አምላክ ቅዱስ ዳዊት እያለ ያለው ዘመዶቹን ቤተሰቦቹን የማያሳድብ ሰው እሱ የት ይገባል አለ? ወደ ተቀደሰው ተራራ ወደ ተለየው ተራራ ከፍ ባለ ቦታ መንግስተ ሰማያትን ይወርሳል አለ። ልበ ቅዱስ ዳዊት ደግሞ ምንድነው አለው? ለወላጆቻቸው የማይታዘዙ ምስጋና የሌላቸው ከጽድቅም የወጡ ይሆናሉ። አስቡ። ለወላጆቻቸው የማይታዘዙ ይህ የማይታዘዙ ከጽድቅ መንገድ የሚወጡ ናቸው። ከጽድቅ መንገድ የሚወጡ ከሆኑ እነሱ መንግስተ ሰማያትን የተለየችውን ቦታ የማይገቡ ማለት ነው። ወንድሞቼ ዝሙትን የሚወዱ ቀባጣሪዎች፣ ገንዘብን የሚወዱ በተለያየ ሁኔታ የሚሄዱ እንደዚህ አይነት ሰዎች በመጨረሻ ዘመን ይመጣሉ። እንደዚህ አይነት ሰዎች መንግስተ ሰማያትን አይገቡም። ምን የሚሆኑ? ለወላጆቻቸው የማይታዘዙ፣ ዝሙትን የሚፈጽሙ፣ ወላጆቻችንን የሚያሳድቡ እንዲህ አይነት ሰዎች ወደ ተቀደሰ ተራራ ልበ አምላክ ዳዊት አይሄድም። የማያሳድብ ከሆነ ለወላጆች የሚታዘዝ ከሆነ ወደ ክፉ የማይሄድ ከሆነ የከለ ልጅ እንዲህ አይነት ሲተሰራ ለሱ ተቸገረን የማስብል ሰው እሱ ወደ ተቀደሰ ተራራ ይገባል ነው ያለው ልበ አምላክ ቅዱስ ዳዊት። ወንድሞቼ ዘመዶችንም የማያሳድብ ይህ ወደ ተቀደሰ ተራራ ይሄዳል።
ኃጢአተኛ በፊቱ የተናቀ እኔ ኃጢአተኛ ነኝ እንደ ቀራጭ ያልሆነ እህት ወንድሞቼ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ እኔ ክፋተኛ ነኝ እያለ ወደ እግዚአብሔር ቤት የሚመጣ እንዲህ አይነት ሰው እሱ ምን ይሆናል? ወደ ተቀደሰ ተራራ ይመጣል። እግዚአብሔርንም የሚፈሩትን የሚያከብር አለ ልበ አምላክ ዳዊት። ለባልንጀራው ሚሎ የማይከዳ ገንዘቡን በአራጣ የማያባድር በንጹህ ላይ መማለጃ የማይቀበል እንዲህ የሚያደርግ ለዘላለም አይታወክም አለ። በእውነት ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንዲህ የሚያደርግ ለዘላለም አይታወክም። እግዚአብሔር ልዑል አምላካችን መድኃኒታችን ኢየሱስ ክርስቶስ ልባችሁ አይታወክ በእኔ እመኑ በአባቴ ቤት ብዙ መኖሪያ አለ አለ በዮሐንስ ወንጌል ላይ። አስቡ፣ በአባቴ ቤት ብዙ መኖሪያ አለ፣ ልባችሁ አይታወክ አለ። ልበ አምላክ ቅዱስ ዳዊት እንዲህ ጽድቅን የሚያደርግ ለባልንጀራው ሚሎ የማይከዳ ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ማለት። እግዚአብሔርን የሚወድ እግዚአብሔርን የሚፈሩትን የሚያከብር እንዲህ አይነት ለዘላለም አይታወክም ማለት ጸንቶ ይኖራል አለ። ወንድሞቼ በእውነት በእግዚአብሔር ቤት እንዲህ አይነት መልካም ነገር እያደረገን በቤቱ እንድንመላለስ እግዚአብሔር አምላካችን ይርዳን። በተቀደሰ ተራራ ማን ይኖራል? ቅድም የዘረዘርኳቸው እንዲህ አይነት ነገር የሚያደርጉ ሰዎች ወደ ቤተ መቅደስ የሚገቡ መንግስተ ሰማያትን የሚወርሱ ለዘላለም ዕረፍት ባለ ቦታ ላይ ቁጭ የሚሉ እግዚአብሔርን ቀንና ሌሊት ብርሃን ብቻ ጨለማ የሚፈራረቅበት ሳይሆን ለዘላለም ብርሃን የሚኖርበት ቦታ ላይ የሚኖሩ ከፍ ባለ ቦታ ላይ ለሰዎች የሚታዩ ከታች ሆነው ሰዎች ሲያዩ ተራራ ላይ ሆነው ለእግዚአብሔር የሚኖሩ ሰዎች ናቸው። እንዲህ አይነት ሰዎች ቤተ መቅደስ የሚገቡ ናቸው። በተለየ በተቀደሰ ተራራ የሚኖሩ ናቸው ብሎ ነው ለልበ አምላክ ቅዱስ ዳዊት እግዚአብሔር አምላካችን መልስ ሰጠው። በተቀደሰ ተራራ ላይ ኖረን የተነገረውን ሰምተን እግዚአብሔር አምላካችን ተማጽነን በአማላጅነት እናታችንን ተማጽነን በተቀደሰው ተራራ እንድንኖር እግዚአብሔር አምላካችን ይርዳን። ወስብሐት ለእግዚአብሔር። ይቆየን። አሜን።